ወስጉድ እንግዲህ ፋሚሊ እንዴት ናችሁ? እንኳን ወደ ዞናችን በሰላም መጣችሁ። ዴይቱ ቭሎግ ዛሬ ይቀጥላል። ዴይቱ ቭሎጋችን የት ነው? ቅዳሜም ቅዳሜ ነው። ማስተዋል ነው። ኮንሰርት ዛሬ ማስተዋል ኮንሰርት እንገባለን። እስቲ እንቀውጠው ሻወራችን እናድርግ፣ እንውጣ ፋፈሽ ብለን ዛሬ ዴይቱ ቭሎጋችን የማስተዋል ኮንሰርት ይመቻችሁ። ሰብስክራይብ ያደርጋችሁ እስቲ እንግዲህም ጋይስ በስተመጨረሻ ራይዳችን እየመጣ ነው። ትንሽ አርፍደናል። ኮንሰርቱ የሚጀምረው 12 ሰዓት ነው። ግን አሁን ዋይቲን ሄጄ የሆነ ፋይል አለ ላቀብለውና እዛ የሆነ ምግብ ነገር ፒቴ በላ አድርገን ወደ ኮንሰርታችን እንገባለን። ይመቻችሁ። ጋይስ እንግዲህ ሱራ እያነከሰች ደርሳለች እኛ ጋር። ሱራ እኔ እኮ ማለት ነው አንተን ለማትረፍ ነው ብሎ ባለፈው ስኩተር እየነዳ ወደቀ። በዛኛው ቪዲዮ ሄዳችሁ ቼክ አድርጉት። ዛሬ ኮንሰርት የማስተዋል ልገቡ ነው። ያው እኔ እንግዲህ ኮንሰርት ምናምን አልገባም፣ እሱ ከሰው ጋር ነው የሚገባው። በደንብ ያሳያችኋል ብዬ ተስፋ አደርጋለሁ። ግን ሰብስክራይብ እያደረጋችሁለት ነው አርጉለታ። ምን እሺ አሁን ኮካ ምናምን እየጠጣው ነበር። እቺ ግን አልቃለች። ያለኝን ይልል አልጋ ላይ ራሱ ማለት ተጠቀመውን ኃይል ነው እዚህ ጋር የተጠቀመው እና አይፎን አያችሁ እንደዚህ ብቻ ጋይሶች፣ እኔ አይፎን ስላለኝ ምንም አይመስለኝም። ብዙ አይፎን ነበረኝ ባይዘው አስመጪና ላኪ ነበርኩ። ኮንቲነሮች ገቡ። ኮንቲነሮች አይደለም በ1997 ነው ጭነት ሹፌር ያኔ ነው ፀጉሬ የገባ። አያችሁት እንትን ነበር የሚሾፈረው ወደ አስመራ መተማ ምናምን በረሃ ነበር የምንሄደው። እቺ ጠባሳ ነግሬ ጋር ላሳያችሁ። ቀይ እቺን አያችኋት? ሽፍታ ሽቶኝ ነው። ሽፍታ ሲተኩስ ሳተኝ ጨርፎኛል። በፈጠነ ሐኪም ቤት ወሰዱኝ ምናምን በግሉኮስ ምናምን በብሉቱዝ እንቀላቅለው የፈጠነ ዳንክ ወጣ። አረን ከበቃኝ በእናትህ ራስህ አውራችሁ ደከመኝ። ጋይስ እንግዲህ በስተመጨረሻ ደርሰናል። ከስንት ጥበቃ በኋላ የሆነ እንግዳ አለን። አንድ እንግዳ ይመጣል ዛሬ። ከዋይጂ ጋር አይደለም የሚገባ እና ጋይስ ዛሬ በሰርፕራይዝ ሰው በእንግዳ ነው ፈልግ። እንግዲህ ጋይስ በስተመጨረሻ ከእንግዳችን ጋር ተገናኝተናል። ክብርት እንግዳችን በጣም አይናፋር ከመሆኑ የተነሳ ሰላምታም እንትናት የሆነ መክሰስ ነገር ልንበላ ነው። ከዛ ይገባለታል። ይመቻችሁ። እንግዲህ ፋሚሊ በስተመጨረሻ እየገባን ነው። አፍሮልናል። ውስጥ ገብተን ደግሞ ያለውን ቫይብ ሁሉም ነገር በደንብ እናያለን። ቫይብ እንኳን ገናውን ነው እየገባን ያለ ነው። ነገር የምናየው ይሆናል። ሁሉንም ነገር የምናየው ይሆናል። ይመቻችሁ። አብራችሁ ይወዳል ፋንታ በነጻ ተብለናል። እንዳቦነቱ ከሆነ እሺ ፋንታችን እንቃል
እኔ አናናስ ይኸው ዝቅ አደረኩት አባት ይኸው ኦሬንጅ መርጣለች ፋንታ በነፃ እንደ በእውነቱ ከሆነ አብረን ቫይቡ ግን እንዴት ነው? ሲንግልም አንዱ ልክ ነው። ካስል ነው ካስልም በነፃ ሊሆን ነው። ውስጥ እንነሳ ውስጥ ይሻላል። ያንቺ ካሁን እየተጀመረ እዚህ ጋር እንነሳ እዚህ ነፃ ነው። እዚህ ጋር ኧረ እየተቀወጠ ነው። ጎረምሲት አንተ እየተቀወጠ ነው። እንዴት አየሽ? የሌለ እየተቀወጠ ነው። እዚህ ጋር አንድ ሁለት ፎቶ እንነሳለን ተባብለን ነው። ገና ካሁኑ እየተቀወጠ ነው። ገና ካሁኑ ያበደ ነው ያለው። በቺጋ ዘፈን ተጀምሯል። ያበደ ነው።
እንግዲህ ወገንታትና ህዝበታት በስተመጨረሻ ጨርሰን እየወጣን ነው። ግን ኤል ነበር በጣም የሆነ ምን ልበላችሁ አይሆንም ሁሉም ነገር ሁሉም ማስተዋል ብቻ ነበር ጸዴ እንጂ ሌላው ኤል ነበር። እሺ ክብር በጣም ምን እያልሽ ነው? እስቲ ዞሪ። እሱማ በርዶሻል። ነይ የሆነ ነገር በያቸው። እንዴት ነበር? ሰብስክራይብማ ብለሻቸው ሳይሆን ሳታያቸው የሚያደርጋሉ። እንዴት ነበር? አይ አይደለም፣ የእሱ ጥፋት እኮ አይደለም። ቀድሞ አዎ ነገ ታላቁ ሩጫ አለ ካለ በዲጄና በሴቷ የሚያዙት አሁን እዚህ ፎቶ ትነሻለች። ሴቶችና ፎቶ መቼም ታውቃላችሁ። እዚህ አንድ ሁለት ፎቶ እናንሳትና እንጣለን። ይመቻችሁ። ሰብስክራይብ ያድርጋችሁ። እንግዲህ ወገንታትና ህዝበታት በስተመጨረሻም ጨርሰን እየወጣን ነው። እሷን እንሸኛትና የቤት ልጅ ስለሆነች እሷን እንሸኛትና ከዛ እኛ ወደ ቤታችን እንገባለን። ግን የምር ኤል ነበር። እንዴት ነበር? እንደጠበቁት አይደል? አይነታም ጌታ ማስተዋል ከዘፈኑ ያቺ ማነሱ ሄለን እሷ የዘፈነችው ይበዛ ሄዋን እንጂ ሄዋን የዘፈነችው ይበዛ ነበር። እሱ ምንም አልዘፈንም። በቃ ምንም ሁሉም ነገሩ ኤል ነበር። በቃ እስማ ግፊያው ምን አይመጣውም ነበር። እስቲ አሁን ደግሞ ቤት እንግባና ነገ ጧት በደንብ እግሬን እንደዚህ ተሰብሬ የሰራሁት ቪዲዮ ላይክ እና ሰብስክራይብ አድርጉያችሁ። አይ ቆይ እንደዚህ ሰብስክራይብ አድርጉያችሁ። እንደዚህ እጅሽንም እንጂ አሳይ እንጂ እንደዚህ ሰብስክራይብ አድርጉ። መጮህ ከቻልሽም ጩይ፣ ችግር የለውም። ምን እኔ ናይቶ ሰብስክራይብ ያደርጋል አላለችም። እና ጋይስ ይመቻችሁ። ቤት ስንገባ ደግሞ እንገናኝ። ችርስ እናጀር እጃችን ይመቻችሁ። ወገንታትና ህዝበታት እንዴት አዳራችሁ? ገናውን መነሳቴ ነው። ስለ ትላንትናው ኮንሰርት እስቲ ትላንት ያላልኳችሁ ደክሞኝ ነው። ግን ምንድነው ማስተዋል በስ ኮንሰርት በነዳዊት ጽጌ ቀረ። የዳዊት ጽጌ ያለ መግባቴ ጸጸተኝ። እንዴ ምንድነው እንደዚህ የሚያስጨንቀን? እሱ እኮ አልዘፈንም። ያቺ ሴቷ ማን ነበረች? ሄዋን እሷ ነች የዘፈነችው። እሱ ገብቶ ምንም አላረግም። በቃ እንዴት ናችሁ ብሎ ወጣ። እንዴት ናችሁ ደህና ናችሁ ወይ ኑሮ እንዴት ይዟችኋል ብሎ ወጣ። እንዴ ምንድነው? ማርያምን ኤል ነበር። በቃ በጣም የሚያስጠላ ኮንሰርት ነበር። ይሁላ ጎርረን ገብተን እንደዚህ ማርያምን ድምጿ አይሰማ ምን አይሰማ። በጣም የሚያስጠላ ነበር። በጣም የሚያስጠላ ኮንሰርት። እውነቱን ለመናገር ቆጨኝ። ካሁን በኋላ ፋሚሊዎቼ ኮንሰርት አልሰራላችሁ። የሆነ ግድ መገባት ያለበት ኮንሰርት ከሆነ ገብተን ቼክ እናደርጋለን። እኔ ደግሞ ማለት ነው ዛሬ ኮንሰርት የገባሁበት ምክንያት ታላቁ ሩጫ ላለመሮጥ ነው። እዛ ብሮጥ ይሻለኝ ነበር። ታላቁ ሩጫ ሮጬ እዚህ ብሰራ እሱን ብሰራላችሁ ይሻል ነበር። እኔ ይሄ ማስተዋል ብዬ ነው እንጂ እንደ መድረክ አያያዝ ምንድነው በእውነት? ወይኔ ዳዊት ጽጌ ማርያም። ዞሮ ፋሚሊ ትላንትና ወይንን ይመስል ነበር። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁላችሁ ይመቻችሁ።